ግዴታ ምናምን ያንተን ፍላጎት የማሟላት ግዴታ የለብኝም። የራሴን ህይወት መኖር መብት አለኝ። ገባ? ስለዚህ የኔ ህይወት ውስጥ ገብተን እንደዚህ ብታረጊ እንደዛ ብታረጊ እንድትለኝ አልፈልግም። እኔ ምንም ስለማልልህ ማለት ነው። ገባ? ሁሉንም ነገር እሺ ስለ ደግሞ ራሳችንም ነገር ትተሽ የኔን ሀሳብ ብቻ አዳምጪ እንድትለኝ አልፈልግም። አንቺ አብርሃምን ለማናደድ ወይም ደግሞ አንዳንድ ተግባራዎችን ልታደርጊ እንዳሰብሽው አይነት መጥፎ ነገር አስቤ አይደለም እዚህ የመጣሁት። እንደምን ማወራሽ አሁን እንዴት ነው ከዚህ በኋላ ያለውን ጊዜ መቀጠል ያለብን የሚለው ነገር ሀሳብና ጭንቀት ሆኖብኛል። ለምን ሲባል ስለዚህ ከዚህ በፊት የተፈጠሩት ነገሮች እንዲፈጠሩ በድጋሚ ምናምን አልፈለግም። እኔ ልጄ ማየት ፈልጋለሁ። እንደዚህ ቤት ስመጣ በድጋሚ ወደኋላ አንድ ነገሮችን ማውራት አልፈልግም። ስለዚህ ከዚህ በፊት የተፈጠሩት ነገሮች እንዲፈጠሩም አልፈልግም። በሰላማዊ መንገድ ልጄን መጥቼ ምናምን አይቼ ነው መሄድ የምፈልገው ማለት ነው። ምንም እኮ አልተፈጠረም። አንተ መፍጠር ፈልገህ እንጂ ኖርማል ነበረ። ሩጣውን እኔ ክርክር ጭቅጭቅ ምናምን ሳይሆን እኔ ማልፈልጋቸው ነገሮች ባታደርጊ የኔ ላይፍ ነው የኔ ላይፍ ነው። እኔ ላይፍ ውስጥ ደግሞ አንተ እንደዚህ ማድረግ ትችላለህ፣ እንደዛ ማድረጋችም ማለት ወቅት የለክም። እኔም አንተ ምንም ነገር ስታደርግ ምንም አይደለም እኮ እኔ አንቺ ላይፍ ላይ ገብቼ አይደለም እኮ ሩጣው አንበሳ አድርገኝ አንድ ጊዜ ከሪያው አንቺ ላይፍ ላይ መግባት ሳይሆን ቤቱን እንዲሆን አብረን ኖረንበታል አይደል? ስለዚህ አብረን ከኖርንበት ድረስ ደግሞ አንዳንድ ጊዜ ነገሮች በክርክር በጸብ ምናምን ከመፍታት አውርተን በንግግርና በሰላማዊ መንገድ መፍታትን የመሰለ ነገር የለም። እና እኔ ደግሞ በዚህ ሰዓት ሰላምን ብቻ ነው የምፈልገው። ያ ስለሆነ ካንተ በላይ እንደዛ ከሆነ እዚህ ቤት ውስጥ እኔ የማልፈልጋቸው ሰዎች ባይገኙ ደስ ይለኛል። እንደዚህ ላይ ለማየት ስመጣ ብቻ ከዛም በኋላ እና በጣም ግዴታ ምናምን ያንተን ፍላጎት የማሟላት ግዴታ የለብኝም። የራሴን ህይወት መኖር መብት አለኝ። ገባ? ስለዚህ የኔ ህይወት ውስጥ ገብተን እንደዚህ ብታረጊ እንደዛ ብታረጊ እንድትለኝ አልፈልግም። እኔ ምንም ስለማልልህ ማለት ነው። ገባ እኮ አሁን እኮ እዚህ ቤት ውስጥ መሆኑ ነው የትኛውም ነገር እያስደበረኝ ያለው። ስለዚህ እዚህ ቤት ውስጥ ምንም አይነት ነገር በቃ አንድ ነው። አሁን ከዚህ በፊት የተፈጠረውን ነገር በቃ እንዲፈጠር አልፈልግም። ሳይገባሽ ቀርቶ ሳይሆን ሁሉንም ነገር ታውቂዋለሽ ሩታ። እኔ ያልሽኝ ነገር እየታዘዝኩኝ ነው አይደለ? ትናንትና መጥተሽ ቢያንስ ለዛሬ ያልሽኝ ልጁን አመጣሽ። ስለዚህ እኔ ነኝ እኮ ፍላጎትን እያሟላው ያለው አልታወቀም እንጂ አንተ የራስህ ፍላጎት ብቻ እንደሆነ እየፈለክ ያለው እኔ የምፈልገው ነገር መደረግ አይችልም ነው እንጂ ከዚህ በላይ ያማረኝ እንደፍራት ካዳመጥሽው እንደዛ ለማለት ፈልጌ አይደለም። እኔ ልጅ ናፍቀኛል፣ ማግኘት ፈልጋለሁ። አሁን ደግሞ ሞር ከዛ በፊት ከነበረን በላይ ለምጄዋለሁ። አሁን ላይ ለምጄዋለሁ። ስለዚህ እኔ አሁን ከሱም መለየቱ መራራቁም ስለማልፈልገው በየቀኑ እመጣለሁ። በየቀኑ ስመጣ ቤት ውስጥ በቃ ነው የሚያስደብረኝና ማይሆን ነገሮችን መተው ነው ይወርታ። ሌላ እንትን የለውም። ግልጽ ጥሩ ሀሳብ ነው። ሀሳብ ጥሩ ነው። ኦኬ፣ ግን ደግሞ እኔ ሙሉ ለሙሉ ልቀበልህ አልችልም። ምክንያት መደርደር አይጠበቅብኝም። ወይ ምክንያቴን ማስረዳት አይጠበቅብኝም። ምክንያቱም አንተ የራስህን ላይ እየኖርከው እንዳለ ሁሉ እኔም የራሴን ላይ በደንብ መኖር እችላለሁ። ገባ እኮ እሱማ ትችያለሽ እኮ ሩታ። ምን ክርክር ነው እንዴ? ምን ለመከራከር ለመጣው እኮ አይደለም እኮ በቃ እሺ በይኝና ነገሮችን አንድ ጊዜ ምንድነው? እሺ ሁሉንም ነገር እሺ እንግዲህ ተጣብቃለህ። ምንድነው ነገሩ? ልጄን ትችይልህ ከኔ መለየት የሌለበት ገና ጨቅላ ህፃን ቆየ። አባቱ ስለሆንክ ከእናቱ መለየት አለበት ማለት አይደለም። በዚህ ሰዓት ደግሞ ከአንተ በላይ ከአባቱ በላይ ከእናቱ የምታስፈልገው ለጨቅላ ህፃን ገባ? ሁሉንም ነገር እሺ ስለ ደግሞ ራሳችንም ነገር ትተሽ የኔን ሀሳብ ብቻ አዳምጪ እንድትለኝ አይፈቅድልክ። እኔ እንደዛ ያልኩሽ አይደለም። አንዳንዴ ፈለገሽ ነው። ስለዚህ ተስማምተናል ብዬ አስባለሁ። አሁን ወደኋላ መመለስ አልፈለግም። ነገሮችን እንትን ካለን በሰላማዊ መንገድ መፍታት እንችላለን እና ያንን ስራ ሰጥኩኝ ነው። ስለዚህ እኔ ልጄን ስሰጥሽ
በቃ የምፈልግ ታይም ደግሞ እየመጣሁኝ ማግኘትና ማየት ስለምፈልግ ነው። ሩታ ወደ ሌላ ነገር አትሰደውና ማለት ልጄን ስሰጥሽ ምን ትክክል አይደለም። ልጄን ስሰጥሽ እኮ ልጄን ስሰጥሽ ማለት ነው። ታዲያ እኔ እኮ ነኝ የሰጠው ካልገባም እንጂ ሩታ ፈቅጄ የሰጠው የምሬን ነው አይደለም። አይ አንዳንድ የምትናገራቸው ነገሮች በደንብ እያስተዋልክ ምንድነው የሚለው ነገር በደንብ እያሰብክበት ቢሆን ጥሩ ነው። እሺ እኮ ምን ያሰብኩበት እኮ አላውቅም። በጭራሽ ምን ማለት ነው ያሰብኩበት አይደለም። ዝም ብለህ የራስህን ሀሳብ አስበት ለማራመድ ሞክር። አንዳንዴ ሰው ሲረዳህም ሰው ለመረዳት አልኩ እኔ ተረድቼ ብዙ ነገር ግራ ገባኝ። እኔም ብለው ማለት ረጅም ሰዓት ዝም ያልኳቸው ያው የምትነጋገሩ ብዬ ነው። ምናልባት የምትስማሙት ነገር ካለ ብዬ ነው። እና ያው ሩታ እኔ የምናገርሽ ነገር በቀጥተኝነት እንደማትረጉም ያውቃለሁ፣ ግን ደግሞ ቀጥታ አማርኛ ነው እያወራሽ ያለው ብዬ አስባለሁ። እዚህ ቤት ስመጣ ልጄን አግኝቼ በሰላም ልውጣ፣ እዚህ ቤት ላይ ምንም አታድርጊ። ያ ማለት ብዙ ነገር ያሳለፋችሁበት ቤት ላይ ስለሆነ ምንም ማየት ላይፈልግ ይችላል። ገባሽ? እኔ እዚህ ቤት እንደማልመጣው ማለት ነው። ስለዚህ ቀጥታ አማርኛ ነው የተናገረሽ። መብትሽ ነው፣ የፈለግሽው ነገር ማድረግ ትችላለሽ። ግን ልጄን ቢያንስ እንደሚረብሻው በግልጽ እየነገረሽ ነው። ስለዚህ ነገ ላይ ለሚፈጠረው ነገር መስዋዕትነት ወይም ደግሞ የምከፍለው ነገር የለም። ስለዚህ ከዚህ ነገር ቆጠብ በይ። ምንም ቢሆን ብዙ ነገር ያሳለፋችሁ ሰዎች ስለሆናችሁ መደማመጡ የተሻለ ነው ብዬ አስባለሁ። መጀመሪያ ይሄንን ሀሳብ አንቺ ለኔ ኤክስፕሌን ልታደርግልኝ አይገባም። ሲቀጥል ደግሞ በዚህ ሀሳብ ውስጥ ተንተርሰሽ እዚህ ድረስ መምጣት ድረሱ ድረስ ሆን ብላ የመጣሁት ንገራት፣ ችግር የለውም ከተረዳሽ። ምናልባት ይዘን የመጣ ነው አብርሃምን ሰላም ለውጠዋት ሄድኩኝ። ከዛ በኋላ አንቺ አብርሃምን ለማናደድ ወይም ደግሞ አንዳንድ ተግባሮችን ልታደርጊ እንዳሰብሽው አይነት መጥፎ ነገር አስቤ አይደለም ይዘን የመጣሁት። እኔ እሱ ለማናደድ ምናምን የራሴ ላይፍ ነው በነገርሽ ላይ እያልኩኝ ያለው ሜይ ቢ እያሰብሽው ያለሽው እንደዛ ከሆነ እሱም እንደዛ አይነት ተግባር ነው እየሰራ ያለው ማለት ነው። እሱ እንደዛ አይነት ተግባር ከሰራ እኮ እዚህ ቤት ላይ አይደለም እያደረገ ያለው። መብትሽ ነው። በዚህ ቤት ላይ እንደዚህ ታደርግ ብትይውና ያን ሀሳብ ሳይቀበል አልቀረም አይደል እንዴ? እሱ አይደል አሁን ምን ልትለኝ ነው? የኔ ሀሳብ ግልጽ ይመስለኛል እኮ ሩታኛው ሀሳብ ግልጽ እኮ ነው። የኛም ሀሳብ ግልጽ ነው። ጠባይ ለምሮ የማይገባሽ ሩታ አንዳንዴ እኮ ሰው በጠባይም ሲናገርሽ እንትን ለማለት ይክሪያ እኛውን በጠባይ ነው እያወራንሽ ያለ ነው አይደል? እንደዚህ ቆመን የምናወራበት ታይም ኖሮን ምናምን አይደል? ስለዚህ አንዳንድ ጊዜ በቃ አባቴ ወንድምስ በቃ ስለዚህ ሀሳቡን ብትቀበዩ አይሻልም ሩታ? ሩታ አቤት፣ እያወራንሽ ነው አይደል? ቀላል ሀሳብ ነው እኮ ያነሳልሽ ሩታ። ማለት የምትፈልጊውን ህይወት አውሪ አላለሽም፣ ግን ቤት ውስጥ እንደዚህ አይነት ነገር ማየት አልፈልግም ማለት እኮ ቀጥታ አንደኛ አማርኛ አይደል እንዴ? እኮ ዛሬ ላይ ተለያያችሁ እንጂ እኮ እሱም ቤት ነው አይደል እንዴ? አሁን ላይ ነው ግትር ነው የምትይው። በእናትሽ እኛ በጠባይ ነው አይደል? ምንም አይጎልብሽም እኮ የሰውን ሀሳብ ብትቀበይ። ሲቀጥል ደግሞ እናንተም የሰውን ሀሳብ ለመስማት አንደንዴ እስቲ ልመዱሽ። በጣም ብዙ ነገር ሰማሁ፣ ብዙ ነገር አድርገው አንተ የራስህ ብቻ ወይ ልጄ አባቴ ነው ወጥመርቶሽ አስተምሩ። እሺ ለምን አሁን እዚህ መቆየታችን ምንም ትርጉም የለውም። እያወራናትም ምንም እየገባት ስላልሆነ ነው የተሻለ የሚሆነው ማለት ነው። ገባሽ? አይ ነገ እንደገና መተክ እዚህ ረብሻ ምናምን እንዳይፈጠር ብዬ ነው እንጂ እኔም ያንን ነገር ፈርቼ ነው በጸባይ በሰላማዊ መንገድ እያወራኋት የነበረው ማለት ነው። እሷ ግን ያንን ነገር መረዳት ካቃታት ምን ማድረግ ይችላል ታዲያ? አንዳንዴ እኮ በንግግር የሚፈቱ ነገሮች አሉ አይደል? በቃ እሺ አስተኛለሁ አባ አስተኛለሁ። እሺ እሺ
ቻው እመጣለሁ። እሺ እመጣለሁ እጠይቅሃለሁ። እሺ ፍቅር ትንሽ ትቆያለህ? ልሂድ እኔ እንግዲህ ፋሚሊዎቼ ያው ግዴታዬም ስለሆነ ነው እንግዲህ አብሮኝ ቢሆን ሁልጊዜ ከኔ ጋር ቢኖር ደስ ይለኝ ነበረ። ከፋ ሊደብራል ግን የለመዱት በተለይ ልጅ ሲሆን ደግሞ ስሜቱ ይያል ነው። ገና ስለየው ነው መሰለኝ እንዴት ለየውም እኮ ትወጣለህ እመጣለሁ ግን እንዳይሻት መጠባይዋ እንደዚሁን ለማየትም ብዙ አይጋብኝም ምናምንና እንዲህ እንደምናደርግ ትንሽ ግራ ገባኝ። ቻስኪ ፈጣሪ ያውቃል። ለማንኛውም ለልጁም ጤና ስትል ቀደም ማለት አለብህ። እሱማ ለልጁ ጤና ስል ነው አሁንም ነገሮችን ቻል አደረግ ያለኳቸው እንጂ ምስኪን አባት ነው። ምስኪን አባት ነው። ልጆች ስታያቸው እጅሽ ምናምን እንደዚህ ሲጫወቱ ምናምን ስታይ ያሳሳሉ፣ ወሬ ያሳሳሉ እና እሱ ነገር ነው እንትን ያልኩት እና ሸር ማንኛውም በሌላ ቪዲዮ እንገናኛለን። ፋሚሊዎቻችን መልካም ጊዜ ይሆንላችሁ። መልካም ቀን።